ላይ ያለው ነው ይመስለኝ ገብርኤልን በፍጹም ራሷን ታጠፋ በፍጹም እናቷን በጣም ነው የምትወዳት ነው ወላሂ ከሱ ጋር ዞር ብትል በጣም የተሻለ ሰው ማግኘት እንደምትችል ራሱ ታውቃለች እዚህ ይላችኋል በፊት ራሱ ሲጠባበሱ ምናምን ከሆነ ሰው ጋር መሳሪያ እንትን ተባብሎ ነበሩ የሆነ ጊዜ ሶሻል ሚዲያ ላይ ሁላ ተጮሆ ምናምን ነበር አስታውሳችሁ እሱና የሱ ጓደኛ በሷ ምክንያት ላይክ እንደዛ አይነት ነገር ነበር ከጫላ ጋር ቀነኒ ራሷን እንደማታጠፋ ነው ማለት አታጠፋ ቺታ ፋሚሊ ገብቷቸዋል አንዳንዴ ይውላችሁ ምን አለ መሰላችሁ ይሄ ወይ በኢኮኖሚ ይሄ ልጅ እኮ ምንም አርጎላት አይደለም አብረው ያለችው እኔ አይገርማችሁም ግን እግዚአብሔርን በዚህ ሳምንት ውስጥ ራሱ ሁሌ ግን ደስተኛ ነሽ አይከብድም ዓለም ደስተኛ መሆንስ እግዚአብሔርን ከያሽኮ ደስተኛ ነሽ ሁሌም የጎደለው ነገር አያሳስብሽ ምናም እንደዚህ አይነት ጽሁፍ ነው እኔ ጽሁፉን ሁላ ለጥፍላችኋለሁ ከፈለጋችሁ ምትጽፍልኝ ማለት ነው እና በእውነት ሺሶ ስማርት ራሷን ታጠፋለች ብዬ በፍጹም እኔ ምን እመኝላት ነበር መሰላችሁ ባገባት የሆነ በሰርግ ምናም እንደዛ ነበር የምጠብቀው ጋይስ ስለዚህ አሁን በዛኛው ጉዳይ ምክንያት አንዱ ስቲል ቂሚዞ አንድ ነገር አድርጎ ቢሆንስ investigation is very important ዛሬ የልደቷ ቀን ነበር በትናንትናው ዕለት የልደት ባህሏን ለማክበርም ሽርጉድ እያለች ነበር የድምጻዊ አንዱዓለም ጎሳ ሚስት ቀነኒ አዱኛ ፎቅ ላይ ወርቃም ህይወቷ ማለፈ ከተባለ በኋላ ይህ አሳዛኝ ጉዳይ አቅጣጫውን እየቀየረው ነው ባለቤቷ አንዱዓለም ጎሳና የአንዱዓለም ጎሳ እህትም በፖሊስ ቁጥጥር ስር ውለዋል የሟች የቅርብ ጓደኞችም ራሷን ልታጠፋ የማትችልበት ምክንያትን ማጋርተዋል ይህቺ ወጣት ሞዴልና የተለያዩ በጎ ስራዎች ላይ የምትሳተፈው ተወዳጇ የዋህ እናቷን ከራሷ በላይ የምትወድም ነበረች በልደቷ ቀን ግን ህይወቷ አለፈ በዚህ ጉዳይ ጓደኞቿ ለመላው የኢትዮጵያ ህዝብ ያጋሩትን መልእክት ወደ እናንተ አደረስን ኢትዮ ዜድ ቲዩብ